የዳዕዋትና የደዕዋቸው ትግል ፍሬ እንዲያፈራ ሁሌ ምን መክሩን ነበር? ለስልጣን እንዳትሮጡ ሐታ ወላሂ አንዳንዴ እኔ ጠለቡ ሪአሳ አይኑ ነጃ ሲሉን ነበር። ብዙ ጊዜ ለኛ የሚመክሩን ምክር ይሄ ነበር። ጠለቡ ሪአሳ አይኑ ነጃሳ ብዙ ጊዜ ይሉን ነበር። ሪአሳን መፈለግ ነጃሳ ነው። ብዙ ጊዜ አይኑ ነጃስ እያሉ ያወሱን ነበር። እኛን ስልጣን ቦታ ሄደን ሱና እንዳንገዝፍ ሐስ ከማድረጋቸው የተነሳ ምን ያክል ዳዕዋ እንደሚወዱ ሼክ እንደ ተመልከቱ። እንግዲህ ያዋላቸው ሂደት እንግዲህ እንዲህ ሳይሉ ቀጥታ እንድንማር እንድንሄድ የሚያደርጉበት የተመልከቱ። ዱንያ እንዳሸውዳችሁ ነበር። ወላሂ እንደው አንድ ጊዜ በግል ያዙኝና ሼክ አብዱል ሐሚድ አብዘላሁ ሱብሃነሁ ወተዓላ የሆነ ቀን እንግዲህ የሆነ ትንሽ ምን ሰራላቸው ስራ ነበረችና እግረ መንገድ ሆነ እንጨት ነገር ተሸክመን እሳቸውም እኔም ተሸክመን ስንመጣ ክርማን ያሉኝ። አቤት አልኳቸው። ሼክ እኔ ነግሬሃለሁ። እኔ እንግዲህ በራሴ ስላሉኝ ነው ምክር ለሁላችንም እንዲሆን ወይም ለሱና ያላቸው ትጋት ለደዕዋ ያላቸው ቦታ ዲን እንዲለማ ያላቸው ትግል ነው እንግዲህ ይሄን ልናገር ያደረገኝና ክርማ አቤት አልኳቸው። ዱንያ ይቸግረኛል ብለህ እንዳትል፣ አርፈ ቁጭ ብለህ ቅራ፣ አርፈ ተማር። ዱንያ በራሱ ጊዜ የፈለክበት አላህ ቀደርልህ ይመጣልሃል። ለዱንያ ብለህ አደራህን ዲን አትሽጥ ብለውኛል። ወላሂ በግልም እንዲህ መክሩን ነበር። ሌሎቹም ወንድሞቻችን መድረሳ ላይ ሆነንም እንዲህ በደንብ ይመክሩን ነበር። ይሄ ምንድነው? ለዲን ያላቸው ወኔና ለዲን ያላቸው ትግልና ልፋት ነው። ስለዚህ ሼህ አብዱል ሐሚድ በዚህ ልክ ልጆችም እንዲታነጹ በጣም ሚሹና ሚፈልጉ ነበሩ። በዚህ ልክ ተንቀሳቀሱ ነበር። ይህም ብቻ አይደለም ወላሂ ብዙ ጊዜ ያንቀላፉ ነበር። ሼህ አብዱል ሐሚድ ሀፍዘሁላሁ ሱብሃነሁ ወተዓላ ድካም ስላለባቸው እንቅልፍ ይይዛቸዋል። አንዳንድ ቀን እንቅልፍ በጣም አንዳንዴ ሲይዛቸው በጣም እኛ ያሳዝኑንና ሼክ እረፉ እንላቸዋለን። ሼክ እረፉ ስንላቸው መን ጃሃደ ፈኢነማ ዩጃሂዱ ሊነፍሲሂ ኒዳ ነበር የሚሉት። አስቡት እንግዲህ ደክሟቸው በጣም ለሙሃደራ ሄደው ይመጡና ቤት ያኔ ቦርሳቸውን ያስቀምጡና ውዱ አድርገው ነው እኛ ጋር የሚገቡት። ወላሂ ነው የሚላቸው። ለደዕዋ ያላቸው ለዕልም ያላቸው ናፍቆትና ትግል እስካሁንም ድረስ ቢሆን ማለት ለደዕዋ ሳምንት ለኮርስ ያው ታውቃላችሁላችሁም ያን ይናገሩና ይመጡና ከመጡ በኋላ ቦርሳቸውን ቤት አስቀምጡና ውዱ አድርገው ቢያንስ ትንሽ ሰዓት ከቤተሰቤ ላሳልፍ ከልጆቼ ላሳልፍ አይደለም፣ ቦርሳቸውን አስቀምጡና ወደ መስጂድ መጥተው ቅርአታቸው ነበር የሚጀምሩት። ሲያንቀላፉ ትንሽ እረፍት አድርጉ ስንላቸው መን ጃሃደ ፈኢነማ ዩጃሂዱ ነፍሲሂ ነበር ሚሉን። የሚተጋው ለነፍሱ ነው፣ ሙጃሃዳ ለራስ ነው ብለው አያ ኒዳ ብለው ይሉ ነበር። ስዋካቸው ይጠቀሙና ኒዳ ነበር ሚሉን፣ በርቀጥን ነበር ሚሉ እና ይህን ያክል ነበር ሼክ አብዱል ሐሚድ ሀፊዘሁላሁ ሱብሃነሁ ወተዓላ እንድንሄድና ለዕልም እንድንጓጓ በጣም ያደረጉን። ጀዛቸው አላህ ይክፈላቸው። የሚጠቀም ተጠቅሟል። እና በዚህ ልክ የሚገርማችሁ ካላቸው የደዕዋ ሐማስና ወኔ ትግል ወላሂ አንድ ቀን ቤታቸውን ሼካችን ናቸው እናናገራቸው እንዘይራቸው ብለን ደረሶች ተሰብስበን እኔ ያለው አቡ አብዱራህማን አብዱል ቃድር ሐሰን አለ ወከዛለከ አቡ ኡበይዳ አብራር አወል አለ ሌሎችም ጡላቦች አሉ። እና ሄድንና ቃል ያዙብን። ወላሂ ነው የሚላችሁ ቃል ያዙብን። እና አሁን ሆኜ ሳስታውሰው ምን አክል ለደዕዋ እና ለሱና ቦታ እንዳላቸው ነው። አሁን ለደዕዋ ትግል የሚለው እርሱ ነው ያስነሳኝና ከዛሬ ጀምሮ አሉ ከኔ እጀምራለሁ ዳዕወተ ሰለፊያን ለመርዳት ቃል በአላህ ፊት እንግባ አሉ። ወላሂ ነው የሚላችሁ ከራሳቸው ጀምሮ እኔ በህይወቴ እስካለው ጊዜ ድረስ በዳዕወተ ሰለፊያ አላህን ለማገልገል ቃል እገባለሁ አሉ ሼክ አብዱል ሐሚድ። ሀየ ቀጥል ብለው እያንዳንዳችን ይህንን ቃል ይዘናል። ከኛ መካከል በቃሉ የቆመ አለ፣ እውነቱን መናገር ነው። ከኛ መካከል ቃሉን ያልጠበቀ አለ። ያኔ ከነበሩ ሰዎች ማለት ነው። ያኔ ከነበሩ ሰዎች አልহামዱሊላህ አላህ ጻጻቸው ቃላቸውን ጠብቀው እስካሁን በዛው መንገድ ያሉ ደረሶቻቸው አሉ። ደግሞ ያንን ቃል እንግዲህ አፍርሰው ከፊሎቻቸው እንግዲህ በሌላ ፍክራ መገቡ የወረዱ ዘቀጡም አሉ። እንግዲህ ጽናቱን አላህ ይጸና አላያል ምንድነው ይሄን አክል በደረሶቻቸው
ደዕዋ ለማዳት ዳዕወተ ሰለፊያን ለማምጣት ቃል ግቡ ብለው በራሳቸው ቃል ለአላህ ገብተው ጀምረው ይሄን አክል አስኬደውናሉ። የሸህ አብዱል ሐሚድ ዕልማቸው ትግል ልፋት ለኛ ይሄን አክል ነው እንግዲህ ብዙ የሚሉንና የሚያወሱልን የነበሩት ነው። ስለዚህ በዚህ ልክ ነው እንግዲህ ለዕልም ለዳዕዋ ትጋትን ለኛ ያደረጉልን ሐፍዘሁላሁ ሱብሓነሁ ወተዓላ እና ይሄ በዚህ ልክ ነው እንግዲህ ያንቀሳቀሱልን ነውና በዕልምም ልክ በዛው ልክ ነው። የሚገርማችሁ ደርስ ቦታ ራሱ ሲያስተምሩ ሼህ አብዱል ሐሚድ ሐፊዘሁላሁ ሱብሓነሁ ወተዓላ አንድ ነገር ከተሳሳተ የሚወርዱብን ውርጅብኝ ወላሂ ነው የሚላቸው። አንዲት ውርጅብኝ አንዲት ነገር ከተሳሳተ እንዴት ደረሳ ይሳሳታል? ይሄን አክል ክታብ ቀርታችሁ በጣም ነበር የሚቆጡት። ይሄ እኛ ዲን ላይ ልንቀጥል ለሱና ልንረዳ ብቁ ለማድረግ ያላቸው ትግል ነው። ለደዕዋ ያላቸው ሐማስና ፍላጎት ነው። አላያን በዚህ ልክ ነው ሼህ አብዱል ሐሚድ እኛንም በዕልም ቦታ ደረሶቻቸው ሀስ የሚያደርጉ ለማስፈልጌ ነው። ይሄም አንዱ የደዕዋው ትግል ልፋት ልጆችን የማነጽ ሂደትና አካይት ሆኖ ስለተገኘ ነው። ሚን ካስያት የሐፍዘሁላሁ ሱብሓነሁ ወተዓላ ከሼህ አብዱል ሐሚድ ደረሶች የሚጽፍ የሚያልቅ እሳቸው የሚያልቅ ካለ ሸርህ ነው ይጨምራል። ከዕልም ያላቸውና ለዲኑ ያላቸው ጉጉት ማለት ደረሳን ለመጥቀም ያላቸው ጉጉት ምንድነው? እየተማርክ እያለ የሚናገሩትን ታዕሊቅ እያደረክ የምትከትብ ነገር ከሆነ ታዕሊቅ እያደረክ የምትከትብ ነገር ከሆነ አቋቋስ አድርጎ ያሳልፉሃል። ማብራሪያ ይጨምር። አንተ ጽፈ እስከሚጨርስ ቀስ አድርጎ ማብራሪያ ይጨምራል። ይሄ ምን አክል ደረሶች ሰዎች በደዕዋቸው በዕልማቸው ተጠቅመው ዲን መርዳት እንዳለባቸው ለሱና ለተውሂድ ያላቸው ወኔና ሂደትና አካሄድ ነው። ወላሂ ሼህ አብዱል ሐሚድ ተጠቀም ሽርክ ነገር እዚህ ቦታ አለ ካልክ እኔ ለማንም ያልመሰክር ለአላህ ቢን መሰክረው ወላሂ ደምስሮቻቸው እያያችሁ ነው የሚወጣጠሩ። ይሄ ለሱና ያላቸው ትግልና ወኔ ነው። ከተናገሩ ሱና አንድ ሰው አጠፋ ከተባለ የሆነ ቦታ እገሌ ይሄን አበላ ከተባለ ወላሂ የሚቆጡት ቁጣ የሚናደዱት ንዴት ምናልባት በርካቶቻቸው የምትሰሙ ልጆች አይታችኋቸው ሊሆን ይችላል። እንደዛ በጣም በቃ እንደ ነብር ሆነው ነው የሚቆጡ ሼህ አብዱል ሐሚድ ሐፊዘሁላሁ ሱብሓነሁ ወተዓላ። ይሄ ምንድነው የዲን የሱና የነበራቸው ያላቸው ወኔ ነውና ያው እኛ እንግዲህ ትምህርት መውሰድና መጠቀም ስለሚያስፈልገን ነው የጠቀሱት። በዚህ ልክ የሚንቀሳቀሱ ነበር ሼህ አብዱል ሐሚድ ሐፊዘሁላሁ ሱብሓነሁ ወተዓላ እና መዝሃቦቻቸው ደረሳን ለመጥቀም ብዙ ነው እንግዲህ ነሁ ክታቦችን ያስቀራሉ ሼህ አብዱል ሐሚድ ሐፊዘሁላሁ ሱብሓነሁ ወተዓላ። ሙጠውላ ቂዳዎችን ከድሮ ጀምሮ ያስተምራሉ። ሐዲስ ያስቀራሉ። ኡሱል ፍቅህ ያስቀራሉ። ሙስጠል ሐዲስ ያስቀራሉ። ቁርአን ተፍሲር እንግዲህ አህሉ ናቸው ያስቀራሉ። ወከዛሊከ ፍቅህም እንደዛ ብዙ እንግዲህ ክታቦችን ሼህ አብዱል ሐሚድ ብዙ ፈኖችን ለጥላቦቻቸው የሚያስመናቸውና እንግዲህ ያወቀ ይጠቀማል፣ ያላወቀ ይባክናል። አላህ ይጠብቃል።